አራው ተፈቱ በቃ ተለቀቁ። ጀዋር መሐመድ፣ በቀለ ገርባ፣ እስክንድር ነጋ፣ አቦይ ስብሃት ነጋ። አራው ፈታቻቸው። ለምንድን ነው የተፈቱት? መች ለምን እንደታሰሩ እኮ አላወቅንም። ለምን እንደተከሰሱ እኮ አናውቅም። ፍርድ እኮ አላገኙም። ፍርድ ሳያገኙ 1 ዓመት ከግማሽ ታስረው ፍትህ የለም በቃ ማለት ነው። እንዴት ነው ምህረት የሚደረግላቸው? መች ተፈረደባቸው? ፍርድ እኮ አላገኙም። ፍርድ እኮ አላገኙም። ወይኔ ጉድ! ኢትዮጵያ ጉድ ሰራችሁኝ። አብይ አህመድ ጉድ ሰራኸኝ፣ ጉድ ሰራኸኝ አብይ አህመድ። አንተ በቀቀን፣ አንተ እስስት፣ አንተ ገና ሰይጣንን ትፈታለህ። አንተ ገና ሰይጣንን ትፈታለህ። ኢትዮጵያውያኖች እናንተን አምኜ እኮ ነው እኔ 3 ዓመት እንቅልፍ አጥቼ ስራ አቋርጬ። ወይ ጉድ ወይ ጉድ! ለዚህ ነው ጦርነቱ። ለምንድን ነበር ግን ጦርነቱ? ለምንድን ነው ጦርነት የተካሄደው? ጦርነቱ ውሸት ነበር ማለት ነው። ውሸት ነበር ማለት ነው ጦርነቱ። ኧረ ፈታቸው እኮ ይህ ሰውዬ 2 ሚሊዮን ዲያስፖራ ግቡ ዶላር ሰበሰበ። አቦይ ስብሃት እኮ የጁንታ አባት አይደለም እንዴ? አቦይ ጁንታ ነጋ እንዴት ተፈታ? ኢትዮጵያ ሕዝብ አሁንማ ክንፍ ታወጡለታላችሁ። አሁንማ አይቻልም። ዘመትኩኝ ብሎ ጦርነቱን ጨረስኩኛል። አሁን ደግሞ የታሰሩትን ከላይ እስከታች 1 ዓመት ከግማሽ የታሰሩት ለምንድን ነው? አብይ በቃ እስክንድር ነጋው ከእስር ቤት እስከ ፍርድ ቤት ፕላስቲክ ተሸክሞ በቃ ዙሮ የተከሰሰበት ምንድን ነው? ፍርድ ሳያገኝ በምህረት ወጣ። ይህ ግን ለኛ እኮ ጥሩ አይደለም። ስንጠብቅ ነበር እኮ ኤቭሪዴይ እኮ እየጠበቅን ነበር። አብይ ዝናሽ አንቺ እንዴት ነው ግን ባልሽን አትመክሪውም? ኢትዮጵያ እግሪያ